ምናልባት ወርደን ሎሌ የተባለን ባለስልጣን ላይ እጃችንን ልንጠቁም እንችል ይሆናል። ነገር ግን እነሱ የበለጠ ተጎጂና ሰለባ ናቸው። እኛም የበለጠ ደግሞ ተጎጂና ሰለባ ነን። ሁላችንም በአንድ በእኩልና በጋራ የጠፋነን። እውነተኛ መረጃ የለንም፣ ትክክለኛ አቅጣጫ የለንም። ስለዚህ እንካሰሳለን። እኛ መተዛዘንና መተባበር፣ መደጋገፍና ከዚህ አዘቅት ከዚህ ከገባንበት ቀውስ ከማህበራዊ ቀውስ ልንወጣ የምንችልበትን መፍትሄ ማፍለቅ እንጂ እርስ በርስ መቆሳሰል፣ መደማማት፣ መገፋፋት፣ መገዳደል የበለጠ የሚብስ እንጂ የሚሻል የለም። አልፎም ከኛ ለተተኪው፣ ለእንስሳው፣ ለእጽዋቱ፣ ለመሬቱ፣ ለከርሰ ምድሩ የጠፋ ሰው የሞተ ሰው እንዴት ነው መጥፋቱን ስላላወቀና መሞቱን ስላላወቀ ሌላ ሞት ከሞት እየሸሸ ወደ ሞት የሚሄደው? እና እግዚአብሔር የት ነው ብንል በሰው ከፍታ በራሱ ራስ የራሱ ራስ ነው ማለት ነው፣ ህሊናው ነው ማለት ነው። ስለዚህ ሰው የፈጠረው እግዚአብሔር የራሱ ራስ ፍቅር ነው፣ ህሊና። ያልፈጠረው ራሱ ስሜት ነው፣ ሴጣን። ስለዚህ ሰው ጠላት አለው። አዎ፣ የገዛ ስሜቱ ነው ጠላቱ ማለት ነው። ስለዚህ አዳኝ አለው። አዎ፣ የገዛ የራሱ ራስ አዳኙ ነው፣ ፈጣሪው፣ ንቃተ ህሊናው ማለት ነው። አሁን እስኪ ሰው ማን ነው? እሺ ሊቀ ጠበብት ገብረ ማርያም፣ የመጀመሪያ ጥያቄ ማህበራዊ ሚዲያ ላይ ፖስት ካደረጉት ሀሳብ ነው የምነሳው። አነበዋለሁ ማለት ነው። ሰው ራሱን የሚያገኘው ወደ ራሱ ራስ ነውና እና ሰው ራሱን የሚያጣው ከራሱ ነው። የራሱ ራስ የፈጠረው እግዚአብሔር ነው እና የራሱ ራስ ያልፈጠረው ሴጣን ነው። ይህ ማለት ደግሞ ሰው በፈጠረው እግዚአብሔርና ባልፈጠረው ሴጣን መሃል በተጠያቂነት ሚዛን ጠባቂ ነው። ሚዛን ጠባቂ ፍጥረት ነው። ሚዛን ጠባቂ ፍጥረት አዳም ቱ ነው። ስለዚህ ሰው የሚድነው በፈጠረው እግዚአብሔር ህሊና፣ ፍቅር፣ ንቃት ነው። በአንጻራዊ ሰው የሚጠፋው ባልፈጠረው ሴጣን ስሜት፣ ቁጥር፣ ስሌት ነው። ስለዚህ ሰው ማን ነው? ይህንን በደንብ መተንተን ከተቻለ የሚጨምሩበት ሀሳብ ካለ ደስ ስላለኝ ነው እዚህ ጋር ለጥያቄ ያቀረብኩትና። በጣም ጥሩ፣ ለሰዎች ሁሉ የሚጠቅም ጥያቄ ነው ያነሳኸው እና ማህበራዊ ሚዲያ ላይ የምጽፈውን በደንብ ትከታተላለህ ማለት ነው። አመሰግናለሁ። አሁን ሰው የራሱ ራስ የምንለው ንቃተ ህሊናውን ነው። ራሱ የምንለው ስሜቱን ነው። ስለዚህ ሰው በስሜቱና በስሌተ ስሜቱና በንቃተ ህሊናው መሃል አንጎል ነው ማለት ነው። አሁን በአንጎልና በህሊናው መሃል ደግሞ ከህሊናው በታች ህሊናው ከፍተኛ ነው። ከህሊናው በታች ጥልቅ ቀኙ ልቦና ነው። ሙሉ ምግባሩ ፊት ነው። ሰው ደግሞ ግራ ብዙ አንጎል ነው ማለት ነው። አሁን እንደገና ደግሞ በስሜትና በአንጎል መሃል ኋላው ሰፊ አልቦ አእምሮ ነው። ጀርባው ደግሞ ነጠላ ዝርዝር እልፍ አንደበቱ ነው እና ዝቅታው ደግሞ ስሜት ነው ማለት ነው። ስለዚህ ሰው ማለት 7 መሰረት ያለው እና 4ኛ መሃል ያለ ነው እና ሚዛን ጠባቂ ነው ማለት ነው። አሁን ቅድም ያነበብከው የጻፍኩት ሰውን የፈጠረው የራሱ ራስ ነው። የራሱ ራስ ደግሞ እግዚአብሔር ነው።
ሰውን ያጠፋው ወይም የሰወረበት ራሱ ነው። ራሱ ደግሞ ስሜት ነው። ስሜት ደግሞ ሴጣን ነው። ስለዚህ ሴጣን የት ነው ያለው ብንል በሰው ስሜት አለ ማለት ነው። ዝቅታ ሆኖት መነሻ ሆኖት እና እግዚአብሔር የት ነው ብንል በሰው ከፍታ የራሱ ራስ ነው ማለት ነው። ህሊናው ነው ማለት ነው። ስለዚህ ሰው የፈጠረው እግዚአብሔር የራሱ ራስ ፍቅር ነው፣ ህሊና። ያልፈጠረው ራሱ ስሜት ነው፣ ሴጣን። ስለዚህ ሰው ጠላት አለው። አዎ፣ የገዛ ስሜቱ ነው ጠላቱ ማለት ነው። ስለዚህ አዳኝ አለው። አዎ፣ የገዛ የራሱ ራስ አዳኙ ነው፣ ፈጣሪው ንቃተ ህሊናው ማለት ነው። አሁን ይህን ለማስተንተን በትክክል እንድንረዳ ሰው ፈጣሪ ምሳሌው ሆኖ እውነት ሰላሙ ሆኖ እምነት ዘመናዊ ሆኖ ሰብአዊነት የተቀባ ህይወት ሰውነት ሆኖ የምንለው ሃይማኖት መልከ ጸዴቁ ሆኖ ፖለቲካ ስሙ ሆኖ ትምህርት ቁጥሩ ሆኖ እና ዘር መዋቅር ሆኖ አሉት ማለት ነው። ስለዚህ መዋቅሩ ደመነፍስ ነው ወይም ደመነፍሱ መዋቅር ነው። ትምህርቱ አውሬ ነው። ፖለቲካው ቁስ ነው። ሃይማኖቱ ስጋ ነው። ሰብአዊነቱ ሰብ ነው። እምነቱ ነፍስ ነው። እውነቱ መንፈስ ነው እና ፈጣሪው አምላክ ነው ማለት ነው። ስለዚህ ሰው አምላካዊ ፍቅር ነፃነት ሆኖ መንፈሳዊ ማንነት ስርዓት ሆኖ ነፍሳዊ ነፃ ፈቃድ ጸጋ ሆኖ ሰብአዊ ሰውነት ሚዛን ሆኖ ስጋዊ መልከ ጸዴቅ ህግ ሆኖ ቁሳዊ ስም ግዴታ ሆኖ አውሪያዊ ቁጥር ፍትህ ሆኖ እና ደመነፍሳዊ ውቅር ባርነት ሆኖ ሰው ለባርነት ተመርምሮ ከፍትህ ሰልቶና ከግዴታ ተጠይቆ ለህግ ተፈትኖ የሚዛን ተዋህዶ በጸጋ ተሻግሮ ወደ ስርዓት ተመልሶና ወደ ነፃነት ይኖራል ከአምላኩ ጋር በፍቅር አሁንን ማለት ነው። ስለዚህ ሰው ዘላለማዊ ነው። የተፈጠረው በዘላለማዊነት ነው። ነገር ግን የተወለደው በሞት ነው። የተቀረጸው ደግሞ በመጥፋት ነው ማለት ነው። ስለዚህ ሰው ተቀርጾ ጠፍቷል፣ ተወልዶ ሞቷል። ነገር ግን ዳግም ትንሣኤ ያለው ማለት ነው እና እንዴት ነው ይሄ? መዋቅር መርምሮት፣ ትምህርት አስልቶት፣ ፖለቲካ ጠይቆት፣ ሃይማኖት ፈትኖት፣ ሰብአዊነት አዋህዶት፣ እምነት አሻግሮት፣ እውነት መልሶትና ፈጣሪ አኑሮት ነው ማለት ነው ዘላለም የሚሆነው እንጂ በራሱ ኃይል፣ በራሱ ችሎታ፣ በራሱ ፍላጎት አይደለም ማለት ነው። ስለዚህ ከሰማይ ከወረደው በቀር ወደ ሰማይ የሚመለስ የለም። ይሄንን ለማሳየት ነው ማለት ነው። እሺ፣ በሁለተኛ ደግሞ ይህም ከፌስቡክ ካየሁት ነው። የሀገራችን ማህበራዊ ቀውስና ሰፊ ችግሮች ከየትና እንዴት ተፈጠሩ? እንዴትስ ሚዛን አስጠብቀን በመፍትሄ መርተንና በተግባር ውጤት እንቀይር? ይህስ ማህበራዊ ቀውስና ሰፊ ችግር የማይነካው የማይደርስበትና የማይመለከተው ብሔር፣ ዜጋ፣ ቤተሰብ፣ ትውልድ፣ ህዝብ፣ ወንድ፣ ሴት፣ ሰው አለ ወይ? የለም። ስለዚህ በአንድ በእኩልና በጋራ ይመለከተናል። ስለዚህ በአንድ በእኩልና በጋራ መፍትሄ ማፍለቅ ማመንጨት አለብን። ወደ መፍትሄ የሚያመላክተን የችግሮቹን መንስኤና የችግሮቹን ምንጭ ከስር መሰረቱ ስንደርስበት ስናገኘው ነው። በመጀመሪያ ደረጃ ግን ያሉባትን ችግሮች ነቅሰን ማውጣት አለብን። እንዲሁም እግዚአብሔርን የካዱ፣ ህዝቧን የዘጉ፣ ትውልዷን ያፈረሱ የአዳም
ሰው ተዋህዶ ቤተሰብን ያቋረጡ፣ ሀገሯን የበረዙ፣ ዜጋዋን የቀየሩ፣ ብሔሯን የሰወሩና ዘሯን የጋረዱ፣ ጎሳዋን ያዞሩ፣ ጎጧን ያሳቱ፣ አሕዛቧን ያወሳሰቡ፣ ነገዷን ያቦደኑ፣ መንጋዋን ያደነዘዙ፣ አውሬ 24 ሰዓት ቀንና ሌሊት ያሰለጠኑ እነማን ናቸው? እንዴትና በምን? እስከ 14 ትውልደ ኢትዮጵያዊነት በሴራ ማን አፈረሰን? በእውነተኛ መረጃ ትክክለኛ መንገድ ላይ እንድረስ የሚል ደስ የሚል ሀሳብ ነበርና እስቲ ይሄ እጅግ ዛሬ በዓለማችን ለእያንዳንዳችን ወንድ ሴት ለሆንን ጥቁር ነጭ ለሆንን እስላም ክርስቲያን ለሆንን አበሻ አረብ ፈረንጅ አማራ ትግሬ ኦሮሞ ወዘተርፈ ለሆንን ሰዎች ሁሉ አስፈላጊ ነው ይሄ። ምክንያቱም ዛሬ የምናየው ጦርነት ያላስፈላጊ ነው። የምናየው ወንጀል ያላስፈላጊ ነው። የምናየው ጥፋት ያላስፈላጊ ነው። የምናየው ችግር ያላስፈላጊ ነው። የምናየው ድህነት ያላስፈላጊ ነው። የምናየው የሥነ ምግባር ጉድለት ያላስፈላጊ ነው። የምናየው ብልሹ አስተዳደር ያላስፈላጊ ነው። የምናየው ክህደት ያላስፈላጊ ነው። ይህ ምንን ያሳያል? የሰውን መጥፋት። ምን ማለት ነው? ይሄ ደግሞ ፈሪሃ እግዚአብሔር ሰው የለም ጠፍቷል ማለት ነው። ምክንያቱም ፈሪሃ እግዚአብሔር ሰው ቢኖር ይሄ አይኖርም ማለት ነው። ስለዚህ እነዚህ ሁሉ የመጡት ከፈሪሃ እግዚአብሔር ሰው መጥፋትና እግዚአብሔርን ከመካድ፣ ቅድም እዛ ላይ እንደዘረዘርከው እግዚአብሔርን ከመካድ፣ እውነትን ከመዝጋት፣ እምነትን ከማፍረስ፣ ሰብአዊነትን ከማቋረጥ፣ ሃይማኖትን ከመበረዝ፣ ፖለቲካን ከመቀየር፣ ትምህርትን ከመሰወር እና መዋቅርን ከመጋረድ ነው። ይሄ ደግሞ ጥቂት ሐሰትን የመረጡ የሰይጣን ተልእኮ አስፈጻሚዎች ችግር ያለባቸው በሽተኞች ናቸው ይሄን ያደረጉት። ስለዚህ እነዚህን በሽተኞች ማከም፣ ማዳን፣ መንከባከብ አለብን እንጂ ልንጠላቸው አይገባም። ምክንያቱም ተጎጂዎች ናቸው። የተጎዳ ፈሪ ነው። የፈራ ተሸባሪ ነው። የተሸበረ ደግሞ መልሶ አሸባሪ ይሆናል። ስለዚህ እነዚህ ጥቂቶች ናቸው። ነገር ግን በጥባጭ ካለ ማን ጥሩ ውሃ ይጠጣ እንዲሉ አበው። አሁን ነገሩ ውስብስብ ነው። ነገሩ እንዲህ ነው። እጅግ በጣም ስር የሰደደ የተመሳሰለ የተወሳሰበ ነው። ዛሬ ሁላችንም ስልጣን ላይ እንገኝ ገዢ ተብለን እንደገናም ወርደን እንገኝ ሎሌ ሆነን ሁላችንም እኩል ሰለባ ነን። ብልጽግና ለከባቢ አየሩ እድገት፣ ለፍጥረቱ ሀብት፣ ለመልክዓ ምድሩ ልማት፣ ለገጸ ምድሩ ግንባታ ሁሉ ጥፋት እንሆናለን። እኛ ጠፍተን እነሱንም እናጠፋለን። አሁን ይህን ባለማወቅ ነው። ማንም ፈጣሪውን ነፃነቱን የማይፈልግ የለም። ማንም እውነቱን፣ ሰላሙን፣ ስርዓቱን የማይፈልግ የለም። ማንም እምነቱን፣ ጸጋውን የማይፈልግ የለም። ማንም ሰብአዊነቱን፣ ሚዛኑን የማይፈልግ የለም። ማንም ሃይማኖቱን፣ ሕጉን፣ እውቀቱን የማይፈልግ የለም። ነገር ግን ባለማወቅ የተበረዘውን ሃይማኖት በሴራ ተጠልፎ የተበረዘውን ሃይማኖቴ እንድንል አስባሉን። በልዩነት ሃይማኖት ልማትና እውቀት እንጂ የተበረዘና ችግር አልነበረም። ነገር ግን ሃይማኖት ተጠልፏል በሴረኞች። ፖለቲካ ለግንባታ ነበረ፣ ነገር ግን ለጥፋት ሰሩት ሴረኞች። ትምህርት ለኢኮኖሚ መትረፍረፍ ነበረ፣ ነገር ግን ጠለፉት ሴረኞች ለወንጀል። እንዲሁም መዋቅር ለመገልገያ ነበረ፣ ለጦርነት፣ ለዘር ልዩነት ጦርነት ጠለፉት። ስለዚህ መዋቅሩ ተጠልፏል፣ ትምህርቱ ተጠልፏል፣ ፖለቲካው ተጠልፏል፣ ሃይማኖቱ ተጠልፏል።
በዚህ ምክንያት ሰው ከፊሉ በመዋቅር ሴራ ውስጥ፣ ከፊሉ በትምህርት ሴራ ውስጥ፣ ከፊሉ በፖለቲካ ሴራ ውስጥ፣ ከፊሉ እንደውም አብዛኛው በሃይማኖት ሴራ ውስጥ፣ በዚህ በሴረኞች ሴራ ህገ መንግስት በሴራ ቀለበት አጥር ውስጥ እግር ተወርች ታስረን እንገኛለን። ይሄ ማለት ደግሞ የሰብአዊነት ሚዛናችን ተቋርጧል፣ የእምነት ጸጋችን ፈርሷል፣ የእውነት ስርዓታችን ተዘግቷል እና የፈጣሪ ነፃነታችን ተክዷል ማለት ይሆናል። ይሄ ባይሆን አሁን የምናየው ጦርነት ባልኖረ ነበር። አሁን የምናየው ወንጀል፣ አሁን የምናየው ጥፋት፣ ድህነት፣ የስነ ምግባር ጉድለት፣ ብልሹ አስተዳደር፣ ክህደት ባልኖረ ነበረ። ስለዚህ አሁን ሁላችንም እድሜያችን ከ18 ዓመት በላይ የሆነ ወንድ፣ ሴት፣ ጥቁር፣ ነጭ፣ እስላም፣ ክርስቲያን፣ አበሻ፣ አረብ፣ ፈረንጅ ወይም አማራ፣ ትግሬ፣ ኦሮሞ ወዘተርፈ የምንባል የአዳም ፍጥረት ሰው ሁሉ እድሜያችን 18 ዓመት ከሆነን ጀምሮ አንስተን እስከ አዛውንት ድረስ በአንድ በእኩል በጋራ ኃላፊነትና ተጠያቂነት አለብን። ምክንያቱም እኛ ተተክተን ነው። እንደገናም የተካናቸው አሉ፣ የምንተካቸውም አሉ። እድሜያቸው ከ18 ዓመት በታች ለሆኑት ህፃናት እንዲሁም ገና ላልተወለዱት፣ መንገድ ላይ ላሉት ለሚወለዱት፣ እንዲሁም ለሚመጡት ታሳቢ በማድረግ መጀመሪያ እኛ ራሳችንን እናድን፣ ራሳችንን ከዚህ ሴራ እናውጣ፣ ከዚህ ተሸናፊነት ስነ አንደበት፣ ከዚህ ፍርሃት ስሜት፣ ከዚህ እውቀት ድክመት እንውጣና በሙያ ተዋህደን በክህሎት ተሻግረን ወደ ጥበብ ተመልሰን ፈሪሃ እግዚአብሔር ሰው እንሁን እና ፈጣሪውን የሚፈራ እውነትን የሚያፈቅር እምነትን የሚያምን ሰብአዊነትን የሚወድ ሃይማኖትን የሚያከብር ፖለቲካውን አሸንፎ የሚመራ ትምህርትን ደፍሮ የሚገዛና መዋቅርን በምክንያታዊነት አግባብ በቁጠባ የምንገለገል እንሁን። ያኔ እኛ ስንድን እንግዲያው ዓለምን እናድናለን። ዓለምን አዳንን ማለት አህጉርን፣ ሀገርን፣ ከርሰ ምድርን ብልጽግናውን አዳንን፣ ከባቢ አየር እድገቱን አዳንን፣ ፍጥረት ሀብቱን አዳንን፣ መልክዓ ምድር ልማቱን አዳንን፣ ገጸ ምድር ግንባታውን አዳንን ማለት ነው። ያኔ እኛ በጠለቀ ብልጽግና መሰረት በስርዓት በሰላም ስርዓት በህዝባዊነት ሰላም በዓለም አቀፋዊነት ስርዓት እንኖራለን። ያኔ ለዓለም ህዝብ ሁሉ ምሳሌ እንሆናለን። ይህን አሁን ካለን በሉል ካርታ ስዕል ውስጥ ካለን ከሰባቱ አህጉራት ባሉ ሀገራት መሃል እኛ ኢትዮጵያውያን እኛ እድለኞች ነን። ሌሎቹ ውስጥ ተዳልቶባቸው ነው ወይ? ኖ አልተዳላባቸውም። ነገር ግን በሴራ ሁላችንም ተጠልፈን ታስረናል፣ ታግተናል እና ከዚህ ከሴራ የምንወጣበት የኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ያለን እኛ ኢትዮጵያ ስለሆንን ነው። ኢትዮጵያ ሚስጥረ ሥላሴ ናት። እዚህ በካርታ ከተሳሉት ውስጥ ብቸኛዋ በካርታ ስዕል ካሉት ውስጥ ኢትዮጵያ እቺ በስዕል የተሳለችው ሳትሆን ኢትዮጵያ ከ7 ሰማይ ጊዮን ቀስተ ደመና እስከ 33 በመሬት አባይ ሰንደቅ ዓላማ በፊደል ሰራዊት ሆሄያት ቁጥር ከሀ እስከ ፐ የምትተነተን የምታስተነትን ጥበብ ተስፋ ብርሃን ስለሆነች እኛ በግዕዝ ጥበቧ ድነን በግዕዝ ጥበብ በዳንበት ለዓለም እውቀት አበርክተን ዓለምን እናድናለን። ስለዚህ መጀመሪያ እኛ መዳን አለብን። የሚያድነን የእግዚአብሔር ቃል ግዕዝ ጥበብ ነው ማለት ነው። ስለዚህ እኛ የቃል ኪዳን ጥበብ አለን። በዚህ በቃል ኪዳን ነው የምንድነው። ሌላው አሁንም እኛን ጨምሮ ሌላውንም ጨምሮ በቋንቋ ጣዖት ጠፍተናል። በንግግር በፍልስፍና በቁስ አካላውያን ፖለቲካል ሳይንስ ርዕዮተ ዓለም በነጭ ቀለም በዘረኝነት የጠፋን ነን። ስለዚህ ነጮች አትበሉ፣
እኛ ጥቁሮች እነሱ ነጮች እግዚአብሔር ጥቁርና ነጭ ፈጥሯል? አልፈጠረም። እግዚአብሔር የፈጠረው አዳምን ነው። ስለዚህ ማን ነው ጥቁርና ነጭን የቀረጸው? ትምህርት ነው። ወንድና ሴትንስ ማን ነው የወለደው? አባት እናት ናቸው። ስለዚህ አሁን ሶስቱን በትክክል መረዳት አለብን። ትምህርት ቀርጾናል በጥቁር ነጭነት። አባት እናት ወልዶናል በወንድ ሴትነት። እግዚአብሔር ደግሞ ፈጥሮናል በአሃዱ አዳም በተቀባ ሕይወት ሰውነት በዘላለማዊነት። ስለዚህ በጥቁርና ነጭ ተቀርጸን ትምህርቱ ቢያጠፋንም በወንድ ሴት ተወልደን አባት እናት ቢገሉንም እግዚአብሔር ደግሞ በአሃዱ አዳም በተቀባ ሕይወት ሰውነት ዘላለም ሊያኖረን በፍቅር ቅጽበት አሁን አለን። ስለዚህ አሁን ቅጽበት ፍቅር ነው። ፍቅር አልፋና ኦሜጋ ዘላለም ነው። አልፋና ኦሜጋ ዘላለም የነበረ ያለና የሚኖር የሰራዊት ጌታ እግዚአብሔር ፍቅር ቅጽበት አሁን ነው። ስለዚህ እግዚአብሔር አሁን ነው። ሥላሴ ዛሬ ነው። ኢየሱስ ነገ ነው። ዳዊት አዳም ነው። ሙሴ ይሁዳ ነው። ፈርዖን ትላንት ነው። ሴጣን ያለፈ የመጀመሪያ መነሻ ነው። ስለዚህ ሴጣን ወሬ፣ ፈርዖን ቋንቋ፣ ሙሴ ቦታ፣ ዳዊት ሰው፣ ኢየሱስ ጊዜ፣ ሥላሴ ቃል፣ እግዚአብሔር ስራ ፍቅር ነው። አመሰግናለሁ። ሌላኛው ጥያቄ ሞት የምንለው ነገር ምንድን ነው? አሁን ለምሳሌ ሞት የምለው አሁን በየትኛውም ቅጽበት የሰው ልጅ ሊሞት ይችላል ተብሎ የሚታሰብ ነገር አለ ነውም። ደግሞ አሁን እንደወጣን የመኪና አደጋ ሊሆን ይችላል፣ ወይ ጦርነት ተከስቶ ሊሆን ይችላል፣ በህመም ሊሆን ይችላል። ሞት ተብሎ የምናውቀውም በአይን ያየነውም ነገር አለ እና አንዳንድ ሰዎች ሞታቸውን ማወቃቸው ለጥሩነት ሲጠቀሙ እኔም ጭምር የተወሰነ ጊዜ ማለት እንዴት ነው ይዘነው ለማንሄደው ነገር ለምን እንከራከራለን የሚባሉ ነገሮችም አሉ። ቁሳዊ ነገሮች ላይ አንዳንዴ ሰዎችን አስታርቆም ሊሆን ይችላል። ይሄ ነገር በጥሩ ሳይድ ሲወራ ብዙ ቦታ ሰማዋለሁ። በፍልስፍናም በትምህርትም ትልቅ ደረጃ ተሰጥቶት ሰዎች የሞቱ አጽሞችን ቤታቸው የሰቀሉ ማለት ሞታቸውን ለማስታወስ ማለት ነው። በየአንዳንዱ ታይም ደቂቃዎች ጥሩ ነገር ለመስራት በየትኛውም ጊዜ ልትሞት ትችላለህ በሚል ወደ ጥሩነት ወስደውት የሚሄዱበት አቅጣጫ መልካም ሆኖ ያዩዋቸው አሉና እርሱ ስለ ሞት የሚሉን ነገር ምንድን ነው? እሺ ልጅ ዮናስ፣ በአንተ እንዳንተ ይሄን ጥያቄ መጠየቅህ ለእኔ ሰንፈህብኛል። ሞራልህን የማፈርሰው በማንነትህ እንድትመሰረት ነው። ምክንያቱም ሞራልህ የኔነት ስሜት ነው። ነገር ግን ማንነትህ የእኛነት አሸናፊነት፣ ስነ ልቦናና ንቃተ ህሊና ነው። ስለዚህ ነው ምክንያቱም ይሄን ስጠይቀኝ ብዙ ጊዜ ይሄንን መልሼልሃለሁ። ነገር ግን ለአንተ ብለህ ሳይሆን የጠየቀኝ ሰዎች ሁሉ ይሄንን እንዲያውቁት ለሰዎች በማሰብ ስለሆነ እንደገና ደግሞ በዚህ መልኩ ሞራልህን ለመገንባት ሳይሆን ሞራልህን አፍርሼ በማንነትህ እንድትመሰረት ነው ጥያቄው። ሁሉንም ወጣቶች እና ሁሉ እውነትን ህይወትን እንዲያገኙ ሊጠቅማቸው የሚችል ጥያቄ ነው የጠየቅከው። እና ወደ ጥያቄ ስመለስ እንግዲህ ብዙ ጊዜ
ፍልስፍና ስንወለድ ሞተናል ነው። አዳምና ሔዋን ከገነት ተባረሩ ማለት ምን ማለት ነው? ተወለዱ ማለት ነው። ተፈጠሩ። የተፈጠረው አዳም ነው እና ሔዋን እንቅልፍ ተጥሎበት ሔዋን ከጎኑ ተሰራች። ሴጣን አዳምን አላሳተም። ሴጣን ያሳተው ሔዋንን ነው። ሔዋንም ባየችው ጊዜ በጥበብ የተሞላ መሆኑን አየች። ቀጥፋም በላች፣ ለባሏም ሰጠች። ስለዚህ አሁን የአዳም ድክመት ሔዋን ሆነች ማለት ነው። አሁን ጉድለቱ ነበረቻ፣ እንቅልፍ ተጥሎበት ነው እሷ። ስለዚህ አሁን ሴጣን በምን ተጠቀመ? በድክመቱ ተጠቀመ ማለት ነው። እሱን አይችለውምና በድክመቱ በሔዋን መጣና ሴጣን አዳምን በሔዋን ነው የተጠቀመው ማለት ነው። ሴጣን አዳምን ለመጣል እሱን አልቻለም ነበረ። አሁን ቅድም ያልኩህም ይህንን ነው እና ከጥያቄ ውጭ አይደለም። ያልተዋሃደ፣ ያልተሳሰረ፣ የማይመጋገብ፣ የማይደጋገፍ ነገር የለም። ስለዚህ ይሄ የቅድሙም ይሄም የተሳሰረ ስለሆነ ነው። ጥያቄህን በደንብ ግልጽ ለማለት በንግግር አሁን ልምዳችን እኛ የተሳሳተ ነው። አንተ በንግግር ትጠይቀኛለህ እና እኔም በንግግር መልስልሃለሁ። ይሄ ስህተት ነው። ንግግር በራሱ ጥያቄ ነው። ተግባር በራሱ መልስ ነው። ምን ማለት ነው? ንግግር ፍልስፍና ነው። ፍልስፍና በራሱ ጥያቄ ነው። ተግባር ሳይንስ ነው። ሳይንስ በራሱ መልስ ነው። ስለዚህ ፍልስፍና ይጠይቃል፣ ሳይኮሎጂ ይፈትናል፣ ኮምፒውተር ያዋህዳል፣ ቴክኖሎጂ ያሻግራል፣ ሳይንስ ይመልሳል። ሳይንስ የሚመልሰው በተግባር ነው። ቴክኖሎጂ የሚያሻግረው በስነ ምግባር ነው። ኮምፒውተር የሚያዋህደው በዝክር ነው። ሳይኮሎጂ የሚፈትነው በግብር ነው። ፍልስፍና የሚጠይቀው በንግግር ነው። ስለዚህ በፍልስፍና ንግግር ጠይቀኝ፣ እኔም በፍልስፍና ንግግር መለስኩልህ ማለት ነው። ይሄ ስህተት ነው። ነገር ግን የፍልስፍና ጥያቄ ግዴታ ነው እና ተልእኮ ነው። የሳይንስ ወይም የጥበብ መልስ በተግባር ነው። ይሄ ደግሞ ስርዓት ነው። ስለዚህ ይሄንን አስረግጠን ማስረዳት፣ ማስገንዘብ፣ ግንዛቤ ማስጨበጥ አለብን ብዬ ነው። ስለዚህ እኛ ስንወለድ ሞተን፣ ስንቀረጽ ጠፍተን፣ ከየት? ከዘላለም ከተፈጠርንበት። ስለዚህ የጠፋ ሰው፣ የሞተ ሰው እንዴት ነው መጥፋቱን ስላላወቀና መሞቱን ስላላወቀ ሌላ ሞት ከሞት እየሸሸ ወደ ሞት የሚሄደው? ስለዚህ አሁን ትልቅ ጥያቄ ነው የጠየቅከው። በጣም እጅግ እጹብ ድንቅ ጥያቄ ነው የጠየቅከው። እኛ እዚህ በሲኦልና በገሃነም በዚህ በፊዚካል ቦዲ ማይንድ ሴት ውስጥ ታስረናል። በማይንድም ታስረናል፣ በቦዲም ታስረናል፣ በፊዚካልም፣ በዩኒቨርስም፣ በዓለምም፣ በአህጉርም፣ በሀገርም ታስረናል። በዚህ ብላክ ሆል ውስጥ ነን። ስለዚህ እኛ ህይወትን ነው መፈለግ ያለብን፣ እውነትን ነው መፈለግ ያለብን፣ ማንነትን ነው፣ መንፈስን ነው፣ ጥበብን ነው መፈለግ ያለብን። ስለዚህ እዚህ ጋር አንተ የጠየቀው የሞትን ሞት ነው የጠየቀኝ እና ጥሩ ነው ለአንተም ማለት ነው። አሁን የበለጠ ግንዛቤ ከበፊቱ ይጨምርልሃል ማለት ነው። ስለዚህ እኛ ሞትን አይገልጥልንም። አሁን እኔ እዚሁ እንደማንኛውም እንዳንተም ወጣት ነበርኩ፣ እንዳንተም እዚህ ጋር እስክደርስ ድረስ እኔም ሞቴን ላለመሞት እጥር ነበር። እግዚአብሔርንም የፈለግኩት ሞትን ላለመሞት ነው። ሕፃን ሆኜ ሞትን በጣም ጠላሁት፣ በጣም አልወደድኩትም፣ ተጸየፍኩት። ሞትን እንዳልሞት በፍጹም ፈለግኩኝ፣ በፍጹም ሀሳብ ፈለግኩኝ። ስለዚህ ከሞት የሚያድነኝና ከሞት የሚያሻግረኝ እግዚአብሔር እንደሆነ፣ ፈጣሪ እንደሆነ፣ አምላክ እንደሆነ አወቅኩኝ፣ አመንኩኝ። ስለዚህ እሱን በመፈለግ ነው። ምንድን ይላል ቃል? በጎቼ ድምፄን ያውቃሉ፣ በሰሙኝም ጊዜ ይከተሉኝማል። አሁን የውጭውን ሰማለሁ፣ ከውስጥም ድምፅ ይመጣል እና እግዚአብሔርን ስለምፈልግ ውስጤን አልዘጋሁትም ነበር ማለት ነው። የሚመጣልኝን ድምፅ ሰማለሁ። አሁን የተለየ ነው። እዚህ ጋር ማላቀው ነው። እዚህ ጋር ጥያቄዎች የተፈጠሩብኝና መጽሐፍ ሳገላብጥ አዋቂዎች ጋር ሲሄድ ስሰማ ስጠይቅ ያላገኘሁትን መልስ ከውስጤ
ብልጭ ይልብኛል በውጭ ምክንያት። ቢያንስ መኪና ፍሬን ሲጥጥ ሲል በዛ ቅጽበት የሆነ ያችን ምክንያት አድርጎ ከውስጥ የሚበራልኝ ነገር እየበዛ መጣ። አሃ እችን ነገር ማስተዋልና መፈለግ ጀመርኩ። አሁን ከውጭ ይልቅ ውጭ የምፈልጋቸው ሁሉ ፈለግኩኝ። ሃይማኖቶች ጋር አሁን ኦርቶዶክስ የሚባል በእኔ እድሜ ህፃን ሆኜ ክርስቲያንና እስላም የሚባል ነው የማውቀው እና ሌላ ሚሽን የሚባል ነው የማውቀው ህፃን ሆኜ እና ያም በአባባል እንጂ ሰው ሁሉ እንደውም ከዚህም በፊት ገልጫለሁ፣ ሙስሊሞች እንደ ክርስቲያኖች ታማኝ የለም ሲሉ በጆሮዬ ሰምቻለሁ። ክርስቲያኖች ደግሞ እንደ ሙስሊም ሀቀኛ የለም ሲሉ ሰምቻለሁ። እንዲህ እኔ ብስ የሚባባልበትን እንደገና ዝናብ ወይም አንድ በሽታ ወይም አንድ ችግር ሲመጣ ሙስሊም፣ እስላም፣ ክርስቲያን የሚባል ሳይሆን ሁሉም የሰፈር ሰው አንድ ላይ ወጥቶ እግዚኦ ማርነ ክርስቶስ ምናምን እያሉ ህፃን ሆኜ ወዲያው ሰማዩ ጉጓጉጓ ሲል እና ዝናብ ምን ያህል ሰውና እግዚአብሔር ቅርብ እንደነበሩ አይቼ ነው ያደግኩት እና ይህን እርሾ አግኝቼ ወደ ውስጤ ተመልሼ ይዞኝ ሄደ። በእኔ ብልጠት፣ በእኔ እውቀት፣ በእኔ ችሎታ እኔም የተለየው ሰው ሆኜ አይደለም። ስለዚህ ወደ ጥያቄ ስመለስ አሁን ማናችንንም ሰው አባትና እናት ይውለዱን እንጂ አልፈጠሩንም። ትምህርት ይቅረጸን እንጂ አልወለደንም። ስለዚህ የቀረጸንን ትምህርት አንሰውር። የወለዱንን አባትና እናት አናቋርጥ። ያኔ የፈጠረንን እግዚአብሔር ፈጣሪ አምላክ አንክድም። የጥበብ መጀመሪያው እግዚአብሔርን መፍራት ነው ማለት እግዚአብሔር አምላክ ነው፣ ፍቅር ነው፣ ድፍረታችን ነው። ሴጣን አውሬ ነው፣ ሞት ነው፣ ቁጥር ነው፣ እድሜ ነው። ስለዚህ ፍርሃታችን ነው። ሞት ፍርሃታችን ነው። ህይወት አሸናፊነታችን ነው። ሞት ተሸናፊነታችን ነው። ስለዚህ የቋንቋ ሞት ነው ያለው የንግግር እንጂ የሰው ልጅ ሊሞት አልተፈጠረም። ዘላለማዊ ነው። ኖሮ የሚሞትና ሞቶ የሚኖር ዘላለም አዳም የተቀባ ህይወት ሰው ነው። በእግዚአብሔር መልክና ምሳሌ ተፈጠረ። የእግዚአብሔር መልክ ዓለም ሰፊ ሃይማኖት፣ ህግ፣ እውቀት ነው። ስለዚህ ዓለም የእግዚአብሔር ታቦት ነው፣ የቃሉ ማደሪያ። ልብ በል፣ ፍጥረት የእግዚአብሔር ቅባት ነው። ሰው ተፈጥሮ የእግዚአብሔር ድንግል ነው። ጊዜ፣ ህይወት የእግዚአብሔር ቅድስት ህይወት፣ መንፈስ፣ ግዕዝ፣ ሰምና ወርቅ፣ ባህረ ሐሳብ፣ ጥበብ፣ ኢትዮጵያ ሚስጥረ ሥላሴ ናት። ስለዚህ የሰው ሁሉ ማንነት ኢትዮጵያ ናት። ኢትዮጵያ ሰማያዊ ሚስጥረ ሥላሴ እንጂ እዚህ ጋር በካርታ የተሳለች በብላክ ሆል ያለች ድሃ ኋላ ቀር የተባለች አይደለችም። ይህን ሴረኞች በካርታ ስዕልን ኦኬ፣ በመጽሐፍ ላይ ምን ይላል? እናንተ ከዮናስ በስተቀር ምንም ምልክት አይሰጣችሁም የሰው ልጅ ሆይ። ስለዚህ በምልክት በምን አታምልኩ፣ አትመኑ። እኔ ቀናተኛ አምላክ ነኝ። በሙሴ 10ቱ ትእዛዛት እኔ እግዚአብሔር አምላክህን በፍጹም ልብህ አፍቅር፣ የእግዚአብሔርን ስም በከንቱ አታንሳ፣ ሰንበትን አክብር። ይሄን ለሃይማኖተኞች ለሰባኪዎች ልተውላቸው። እኔ ሃይማኖተኛ አይደለሁም፣ ፖለቲከኛ አይደለሁም፣ ምሁር አይደለሁም፣ መንግስት መዋቅር አይደለሁም። እኔ ሰብአዊ ፍጥረት በተጠያቂነት ሚዛን የምጠብቅ ፍጥረት ሰው ነኝ። ከሁሉም አንስሼ ሁሉን የማገለግል ኢየሱስ
በምሳሌ ሐዋርያቶችን እግር አጥቦ አስተምሮኛል። ግራዬን ለምትመቱኝ ቀኝን እሰጣችኋለሁ። ይህ ማለት በዚህ አይደለም። ስለዚህ መልሱ በትክክል በሞት ውስጥ ነው ያላችሁት። እሞታለሁ አትበሉ። ከዚህ ውጭ ሞት የለባችሁም። ይልቅ በሞት ውስጥ መኖራችሁን ይኸው አብስሬያችኋለሁ። ስለዚህ ሕይወትን አሁን ፈልጉ። አሁን እግዚአብሔር ነው። አሁን ሕይወት ይሰጣችኋል። እግዚአብሔር ፍቅር ነው። ስለዚህ ሞት ውስጥ ነው ያላችሁት። ይሄ ፊዚካል ተከስቷል፣ ተጋርዶ ነው። ወርዷል፣ ዞሮ ነው። ተጸንሷል፣ ስቶ ነው። ተወልዷል፣ ተወሳስቦ ነው። አድጓል፣ ቦድኖ ነው። አርጅቶ ደንዝዞ ነው። የሚሞተው ሴጥኖ ነው። ይሄን አይደላችሁም እናንተ። ሞትን አትሞቱም። ነገር ግን ሞቱን አሁን በምንድነው ተስካር፣ ግማሽ ፍታት፣ ሙሉ ፍታት እየተባለ ይሄን ልቃወም አይደለም። ምንም ተቃውሞ የሚባል የለም። እዚህ ጋር የመጣ ነው በመክሊት ልንጠየቅ፣ በምኞት ልንፈተን፣ በተመስጦ ልንዋሃድ፣ በተሰጦ ልንሻገር እና ወደ ተስፋ እንድንመለስ ነው። ተስፋ ቃሉና ሕይወት ነው። ተሰጦ ጊዜና ተፈጥሮ ነው። ተመስጦ ሰውና ፍጥረት ነው። ምኞት ቦታና ዓለም